አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወደ ተመልካቾች ሰላም ሰላም ብያለሁኝ። እንዴት ናችሁ? እንደምን ከረማችሁ? እንደምን ሰነበታችሁ? የቻናሉ አዲስ የሆናችሁ ሰብስክራይብ አድርጉ፣ ነባር የሆናችሁ ደግሞ ላይክ አድርጉ ማለት ነው። እና ዛሬ ደግሞ አዲስ ነገር ይዤላችሁ መጥቻለሁኝ። ለእናንተ ጥቅም የሚሆን ማለት ነው። ለ11 ወይም ለ12 እስከ 20 ድረስ በሽታዎችን መከላከል የሚችለው እኔ በጣም እየተጠቀምኩበት ስለሆነ ለእናንተ ለመናገር ወይም ለእናንተ ደግሞ ጥቅም ይሆናል ብዬ ነው ይዤ መጣሁት። ወደ ተመልካቾቼ እያሳደጋችሁኝ እላችኋለሁኝ። ይሄ እንግዲህ በቅጠሉን በምታዩት ማለት ነው፣ በእጄ ይዤዋለሁኝ። የሽፈራው ቅጠል ነው፣ በሀገራችን ላይ የሽፈራው ቅጠል ነው። የሽፈራው ቅጠል አብዛኛችን ሀገራችን ላይ በረሃ ላይ ምናምን ይገኛል። ግን ጥቅሙ ምን ምን ነው ካላችሁኝ እያንዳንዱ ጥቅሙን እነግራችኋለሁ ማለት ነው። ወላሂ ለሰው በተለይ ስደት የምንሆን ሀገር ላይ ላለን ሰዎች በጣም ለተለያዩ በሽታዎች በጣም ጠቃሚ ነው እና እኔ ከነዛ በሽታዎች በተለይ ለሶስት አይነት መንገዶች እያልኩ ተጠቅሜዋለሁ። አንደኛ አስም አለብኝ። ለአስም በሽተኛ ወይም ለአስም በሽታ ላለበት ሰው በጣም ቆንጆ ነው። በደንብ በሚያፈነን ሰዓት ላይ እንድንተነፍስ ያግዘናል። ይሄን ተጠጣን ማለት ነው። ሌላው ደግሞ የልብ በሽታ ያለበት ሰው በጣም አሪፍ ነው፣ ለልብ ህመም ማለት ነው። ሁለተኛ ደግሞ ለጉበት ወይም ለሳምባ ማለት ነው። ሶስተኛ ደግሞ ለደም ግፊት ላሉባቸው ሰዎች የደም ግፊትን ይቀንሳል ማለት ነው። እኔ አስም አለብኝ፣ እንደገና ደግሞ የልብ ህመም አለብኝ ማለት ነው። ከዛ ደግሞ ሶስተኛ ደግሞ ክብደት በጣም ጨምራለሁ። ይሄ ደግሞ ክብደት በጣም ይቀንሳል። ክብደት በጣም ነው የሚቀንሰው ማለት ነው። ስብን የማቃጠል ባህሪ ያለው የምጠቀመው አንድ ለአስሜ፣ ሁለተኛ ደግሞ የልብ ህመም አለብኝ፣ ሁለተኛ ደግሞ ለክብደት፣ ሌላው ደግሞ ለጸጉር በጣም አሪፍ ነው። የጸጉር የተፈጥሮ ጸጉር በደንብ አድርጎ ውበት ይሰጠዋል። እኔ ለጸጉሬ አልጀረብኩትም። የጀረብኩት ለአስሜና ለጉበቴ ለሁሉም በአጠቃላይ ለክብደት ይሆናል ብዬ ጠጥቼው ሁሉንም ልቤም ደህና ሆኛለሁ። አስሜንም ደግሞ በሚያፍነኝ ሰዓት በደንብ እንድተናፍስ ትንፋሽ ይሰጠኛል ማለት ነው። ስለዚህ ዛፉን ወይም ቅጠሉ ምን አይነት ነው ካላችሁ የሽፈራ ቅጠል ማለት ይሄ ነው። የሽፈራ ቅጠል በተለይ ለአስም በጣም ቆንጆ ነው። ሌላው ደግሞ ለወንዶችም አሪፍ ነው ማለት ነው። ሰላም አለይኩም። ይሄ ነው እንግዲህ ሙሪንጋ ወይም ደግሞ የሽፈራው ቅጠል የሚባለው ማለት ነው። የሽፈራው ቅጠሌቱ ይችላል። እኔም አሁን ቀንጥሼ ይዤ ለኸረው ጁስ ልሰራ ክርፋቱ በነገራችን ላይ ቀንጥስና በደንብ አድርጌ ፎቶ አድርጌ አንስቼ ልከዋለሁ። ዛፉ ደግሞ ይሄ ነው። ይሄ ነው የሽፈራው ቅጠል ማለት እንግዲህ የሽፈራው ቅጠል ይሄ ነው። ትንሽ እንደ ድግጣ ሁና ቅጠሏ ደግሞ አነሳ ትላለች። በቃ ይችን አይታችሁ ሽፈራው ቅጠል ይሄ ነው፣ ወይም ደግሞ ሙሪንጋ ይባላል ማለት ነው። ስለዚህ ይችን አይታ አስተያየው።